በምናጣው ነገር ወዳጆቼ ሆይ በፍጹም እየከሰርን አይደለም። ጳውሎስ እንደዚህ ያለ እጅግ የተሳካለት የምንለው በቅዱስ ቃሉ ላይ የምናገኘው አንዱ ሰው ወንድማችን ሐዋርያው ቅዱስ ጳውሎስ ነው። እንደዚህ ያለ የፊልጵስዩስ ምዕራፍ 3 ላይ እንደዚህ ያለ ክርስቶስን አገኝ ዘንድ ሁሉን አጣለሁ አለ። ጳውሎስ የተሳካለት ሰው ነው። አዎ። ጳውሎስ ስኬታማ ሰው ነው። አዎ። በተለይ እንደኔና እንደናንተ ከ1000 ዓመታት በኋላ ከ2000 ዓመታት በኋላ ዛሬ ላይ ቆሞ የሚመለከት ሰው ጳውሎስ በጣም የተሳካለት ሰው ነው። ሁላችን እንደዚህ ሰው ለመሆን እንጓጓለን። ሁላችን እንደዚህ ሰው ለመሆን እንናፍቃለን። መንገዱን ግን ዞር ብላችሁ ተመልከቱት እስቲ። የወሰናቸውን ውሳኔዎች ተመልከቷቸው። የተዋቸውን ነገሮች ተመልከቷቸው። የናቃቸውን ነገሮች ተመልከቷቸው። የከፈለውን ዋጋ እስቲ ተመልከቱት። በእግዚአብሔር ቤቱ 35 ዓመት አካባቢ ሲቆይ ወደ 20 ዓመት አካባቢ በዚህ ወንጌል ምክንያት ታስሮ ነው የኖረው። በነበረበት ትውልድ መካከል ስኬታማ ነው። መለኪያው ትክክል ነው። ማንም አይለውም። ሉዘር ሊሉት ይችላሉ። እብድነህ ሊሉት ይችላሉ። አንደርስታንድ ላይ ያደርጉት ይችላሉ። ምናልባትም እንደው ሚስ እንዳረገ ሊነገረው ይችላል። ይሄ ሰው ግን ሲናገር መጨረሻ ላይ ሲቆም እንደዚህ ያለ ሩጫውን ፈጽሜያለሁ አለ። ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ አለ። ኢትስ ኤ ፕሮሰስ። እያወራ ያለው ጳውሎስ ውጤት አይደለም፣ መንገድ እያወራ ነው። ይሄንን አይነት ውጤት ለማግኘት የመጣሁት መንገድ አለ። እነዚህን መንገዶች መጥቻለሁ። ስለዚህ አለ አው የመጣሁትን መንገድ በእግዚአብሔር ፊት እንደ ቅዱስ ቃሉ የሆነ መንገድ መጥቻለሁ። አዎ ሩጫ ነበረ። አዎ ሩጫ ኢንተርቴን አይደረግም። ሩጫ ሪዋርዱ ሲታሰብ ነው የምንታገሰው እንጂ ሩጫ የምንታገሰው አይደለም። ነገሩ በራሱ እንቅልፍ ይከለክላል። የምቾት ኮምፎርታብል የሆነ ዞናችንን ይበጠብጣል። መግባት ማግኘት የምንፈልገውን ነገር በሙሉ ይነጥቀናል። ምናልባትም ከሰዎች ጋር ያለ ውሏችሁን ይቀይርባቸዋል። የምትፈልጉትና የምትጠሉትን ነገር በሙሉ ይቃኝባቸዋል። ውጤቱን ግን ስታስቡ ዛሬ የምታጡት ዛሬ የሚቀርባችሁን ነገር በፍጹም እንደቀረባችሁና እንዳጣችሁ አታስቡ። ነገ የምትቀበሉትን ሪዋርድ ስታስቡ ጳውሎስ የሚለው ሩጫውን ፈጽሜያለሁ ሲል ይህ የላይፍ ታይም ፕሮሰስ ነው። የህይወት ዘመን ትጋት ነው ሂደቱ። ቀጥሎ ሃይማኖትን ጠብቄያለሁ ይላል። አንድ ካህን በቤተ መቅደስ ውስጥ እያንዳንዷን ስርዓት እንደ ህጉ ካልፈጸመ የሚጠብቀው ቅጣት ቀላል አይደለም። ምናልባት ህይወቱን እስከ ማጣት የሚያደርስ ቅጣት እኮ ሊጠብቀው እኮ ይችላል። ወደ ቅድስተ ቅዱሳን ሲገባ ያ ቅዱስ አምላክ በኃጢአት ምክንያት እኮ ሊቀጣው ይችላል። ጳውሎስ እንደዚህ ይላል፣ ሃይማኖትን ጠብቄያለሁ። አንድ ካህን ራሱን አንጽቶ በጥንቃቄ እንደ ህጉ ህይወቱን ሰጥቶ እንደሚኖር እንደዚሁ ሰጥቻለሁ ይላል። ኢትስ ኤ ፕሮሰስ፣ ሂደት ነው ጳውሎስ እያወራ ያለው። መልካሙን ገድል ተጋድያለሁ ይላል። ይሄ ሬስሊንግ ማለት ነው። አሁን እኛ እንደምንለው በጣም ህይወት ጠያቂ ፈታኝ የሆነ ትግል ነው። ጳውሎስ የሚያወራው በእያንዳንዱ በሚጠብቀኝ ዙር ውስጥ ተጋጥሜ ድል እየነሳው መጥቻለሁ ይላል። በብዙ ትሬኒንግ በብዙ ራስን በማዘጋጀት ውስጥ አልፌያለሁ ይላል ጳውሎስ። ነገ ማገኘው ውጤት ብቻውን በቂ ነው እያለ አይደለም ጳውሎስ። ይሄንን ውጤት ለማግኘት የመጣሁት መንገድ አለ፣ የተሳካለት ለመባል የመጣሁት መንገድ አለ ይላል ጳውሎስ። እና አሁን ግን ውጤቱ ይላል ውጤቱ ሰማይ ሲሄድ ይላል ጻድቅ ፈራጅ ከሆነው ከእርሱ እጅ የክብርን አክሊል እቀበላለሁ ይልና እርሱም ይሰጠኛል ይላል። ወዳጆቼ ሆይ በቅዱስ ቃሉ በጣም ብዙ ሰዎች አሉ የተሳካል